ኦሮሞ የሚሉ ሰዎች፣ አማራ የሚሉ ሰዎች እመኑኝ ከፈለጋችሁ ፈትሹ። አንዲት ኤሌመንተሪ ስኩል ለሰፈራቸው ይሰሩ አይደሉም። ዛሬ አይደለም ስልጣን ኖሯቸው፣ ዛሬ አይደለም በሰላሙ ጊዜ አንድ ቀን አስበውት አያውቁም። ችግር ሲመጣ ነው ያ ስም የሚነሳው። ሁሉም ሰው ነው፣ ሁሉም ኢትዮጵያዊ ነው፣ በጋራ እንኑር የሚለው ቦታ የለውም። በዚህ ዘመን በሃይማኖት ውስጥ በዘር ውስጥ የተደበቀ ፖለቲካ ካልሆነ በስተቀር እኛ የምናስበው አቃፊው ሁሉን ይዞ የሚሄደው ፖለቲካ ኮንስቲትዩንሲ የለውም፣ ረጂ የለውም። መልካም አስተዳደርና ሌብነትን ከማንሳት በፊት ፓርቲ በሚመለከት ፓርቲ የጠራ ከሆነ የጠራ አመለካከት ካለው አንድ ከሆነ ሐሳቡ ብዙ ጉዳይ ይፈታል። ለዚያ ነው ሁሌ ስልጠና ሁሌ ውይይት የምናደርግበት ምክንያት በማስተማር ከተፈታ በሚል ነው። ሰዎች ወደ ፓርቲ የሚጠጉት ወደ እምነት የሚጠጉት ወደ ዘር የሚጠጉት ለጥቅም ስለሆነ ጥቅማቸው የማይከበር ከመሰላቸው እንደ ጅብ የቆሰለውን የራሳቸውን ገላ ይበሉታል። ጥቅም ነው። በተደጋጋሚ ነግሬያቸዋለሁ። አሁንም እኔ በኩራት ነግራቸዋለሁ። ከኢትዮጵያ እኔ አንድ ብር አልሰርቅም። አውቀዋለሁ። እሱ አልሰርቅም፣ የለሁበትም። ሌላውም ሰው እንደዛ መሆን አለበት። መስረቅ የለብንም። የሚሰረቅ ሀገር አይደለም። ከማን ይሰረቃል? ይህንን እንደ ሞኝነት እንዳለማወቅ የሚያስቡ ሰዎች አሉ። የውስጣችን ባለሀብቶች ውጭ ካሉት ባለሀብት ጋር ሆነው ያምሱናል። ታስታውሱ ከሆነ ዓመት ገደማ ነው ሌብነትን እንታገል ብለን ኮሚቴ ያልነው። ከዛ በኋላ እኮ እሳት ነው የሆነው። እሳት። ሌብነት ማለት አካውንት ሊበረበር ነው፣ መሬት ሊበረበር ነው፣ በሚስት በልጅ ባጎት ሊበረበር ነው። ይሄ ደግሞ ብዙ ሰው ይነካል። ከዚህ ሳንወጣ የጀመረው ጦርነቱ ቀጠለ። እስካሁን እንደምታዩት ነው። እኛም ብዙ ሞከርን፣ ብዙ ያዝን፣ ብዙ አሰርን፣ አልጨረስነውም። አሁን ቴድሮስ ይባላል። በፎቶ ጎንደር ብትሄዱ በጣም ብዙ መኪና ላይ ፎቶ አለ። ማን ገደለው? ምን እንግሊዝ መቼም አማርኛ ይናገር መቼም እንግሊዝ እንዲህ በርብሮ ቤቱ አያቅ። ይሄው ዛሬ እንኳን ሽፍታ መያዝ ተቸግረን የለ እንዴ? ህዝቡ እየደበቀ ቴድሮስን ወገኑ ቤተሰቡ ቢደብቀው ኖሮ እንዴት አድርጎ እንግሊዝ ያገኘው ነበር? ማን ገደለው? አሁን ከሞተ በኋላ ዝም ብለን ብንል ዋጋ የለውም እኮ። እያለ ምን ረዳ ነው? ምን አደረግን? ከሱ ጋር ቆመን። ሲሞትስ እንዴት ሞተ? አሁን ሚኒሊክ ይባላል። በታሪክ እንደምታውቁት አጼ ሚኒሊክ ሞተው 7 ዓመት እኮ ህዝቡ አያውቅም። በአዝማሪ ነው የጠፉ ምናምን የሚባል እንጂ ህዝቡ አያውቅም፣ አልተነገረውም። ዛሬ እኛ እንዲህ የምንወዳቸው ንጉሥ 7 ዓመት ሙሉ ሞተው እንዴት ተደበቀ? 7 ቀን እኮ አይደለም፣ 7 ዓመት በጣም ረጅም ጊዜ ነው። አሁን ካለፈ በኋላ የምናደርገው ዋጋ የለውም። ያን አብረን ቆመን ረድተን ጊዜያቸው ካለፈ በኋላ አለፈ። ተመልሰው ምንም ማድረግ አይችሉም። ታሪክ ነው። በአማራ ክልል ከዚህ ቀደም አንስቼዋለሁ። በአማራ ታሪክ አጼ ቴዎድሮስም አጼ ሚኒሊክም ያረጋን ያክል የህዝብ ቁጥር ያለው አማራ መርተው አያውቁም። አሁን ያለው አማራ እኮ በብዙ እጥፍ ትልቅ ነው። ያኔ ከነበረው ኢትዮጵያ ይበልጣል። ሀብቱም፣ ትምህርቱም፣ ብዛቱም ዛሬ ይበልጣል። ባነሰ ህዝብና ሀብት የተሰራውን ገድል እያነሳን በበዛው ህዝብና እውቀትና ሀብት ምንም ነገር የማንሰራ ከሆነ ምን ዋጋ አለው? ያ ገድል የሚነሳው የተሻለ የምንሰራበት ከሆነ ነው። ዛሬ እንዲሁ ከሆነ ዋጋ የለውም። ይህንን ቅድም በተነሳው አግባብ በእኛ ውስጥ በሺህ የሚቆጠር ሰው እያወረድን እያባረርን እየሞከርን ያለ ነው።
እናንተም ግን እርዱን። ምክንያቱም ለነጻነት መታገልና ነጻነትን ማስተዳደር ለየቅል ነው። የኢትዮጵያ ሕዝብ ጥቃት አይወድም። የትኛውም ሰፈር ያለው ሰው ጥቃት ስለማይወድ በእንጉርጉሮ በዘፈን በግጥም ይቆጣል፣ ይሞታል ለነጻ ለመሆን። ነጻ ከሆነ በኋላ ግን የያዘውን ወረዳ የያዘውን ዞን አክብሮ አያስተዳድርም። ለዲሞክራሲ ይታገላል፣ አፋኝ ይሆናል። ሌብነት አልሎ ይታገላል፣ አንደኛ ሌባ ይሆናል። ነጻ ከሆነ በኋላ ማስተዳደር ይቸገራል። አሁን የአማራን ክልል ብቻ ሳይሆን ሌላም ቦታ ያሉ ረባሾች እንኳን ስልጣን ይዘው ስልጣን ሳይዙ የሚያግቱ፣ ስልጣን ሳይዙ የሚዘርፉ፣ ስልጣን ሳይዙ 20-30 ሚሊዮን በአካውንታቸው ያለ ሰዎች ሀብት ላይ ቢቀመጡ ምንድነው የሚያደርጉት? እና ፖለቲካችን በጣም ብዙ ችግር ያለበት ነው። እኛ ያለ መለወጥ እየተጋን ነው። ካገዛችሁን መፍትሄ ያገኛል። የወሰንና የሕገ መንግስት ጉዳይም በውይይት ካደረግነው መፍትሄ ያገኛል። መፍትሄው ግን በውይይት መሆን አለበት፣ በንግግር መሆን አለበት የሚለውን ሁላችንም ብናስብ፣ ብንቀበል፣ ብናምን መልካም ነው። መፈናቀል በሚመለከት ብዙዎቻችሁ አንስታችኋል። መፈናቀል ተገቢ አይደለም። ሰዎች ከሞቀቂያቸው ቤታቸው ወጥተው በካምፕ እየኖሩ ለማኝ መሆን የለባቸውም። ወለጋ ውስጥ የተፈናቀሉ በጣም ሰፊ ሰዎች አሉ። ነገር ግን በቅርቡ በስራ አስፈጻሚ እስቲ ከኦሮሚያ የተፈናቀሉ ሰዎች ቤታቸውን፣ ሰፈራቸውን ለዩና ይመለሱ፣ የኦሮሚያ ክልልም ፌዴራልም ባለው አቅም ደግፎ ይቋቋሙ። አሁን ወንድሜ እንዳነሳው ኮሚቴ አዋቅረው ሄደው አይተው ህዝቡን እንቀበላለን፣ ፍላጎት አለን፣ ይምጡ አለ። አምጡ ተባሉ። ሊያመጡ ሄደው እነዛ ካምፕ ውስጥ ያሉ ሰዎች ለፖለቲካ ንግድ የሚጠቀሙባቸው ሰዎች ከለከሏቸው። ይሄ እውነት ነው። ካምፕ የተቀመጠው ጎጃምም ሰሜን ሸዋም ያለው ሰው ይመለስ ማለት አልጋ በአልጋ ነው ማለት አይደለም። ከህዝቡ ከወንድሞቹ ጋር ያለውን ችግር ተጋፍጦ ይኑር። መፍትሄው ይህ ብቻ ነው። የትግራይም አማራ ይመለስ፣ የአማራውም ኦሮሚያ ይመለስ፣ የኦሮሚያውም ከመጣበት ይመለስ፣ ባለበት ይኑር በቂ ቦታ ስላለን ቦታ አንሶን ሰርተናል ለምንባላው እኛ ወደ ስልጣን ስንመጣ ኢትዮጵያ የምታርሰው መሬት አጠቃላይ 15.9 አካባቢ ሚሊዮን ሄክታር ነበር። ዛሬ 23 ሚሊዮን ደርሰን ገና በጣም ብዙ ያልተነካ ቦታ አለ። ብንሰራ ለሌላ የሚተርፍ ሀብት አለን። አንሶን አይደለም። በዚህ አግባብ ቢታይ ያሉባልታው ምናምኑ ትንሽ እያራራቀን እንዳይሄድ ስለሰጋው ነው። ሃይማኖትን በሚመለከት ብዙ የሃይማኖት አባቶች እዚህ አሉ። እኔ 0.1% ሙስሊምን፣ ኦርቶዶክስን፣ ፕሮቴስታንትን፣ ካቶሊክን በመንግስት ፖሊሲ፣ በመንግስት እውቅና፣ በመንግስት እቅድ 0.1% እንኳን መጉዳት ለመጉዳት አስበናል ብዬ ለደቂቃ አይጸጽተኝም። ለምሳሌ ኦርቶዶክስን ብንወስድ ከኔ በላይ ኦርቶዶክስን ያከበረ ያስታረቀ ካርታ የሰጠ የለም። የኦርቶዶክስ አባቶች ብዙ ቀርቤ ለማገዝ ሞክሬያለሁ። እዛ ውስጥ ፖለቲካ ዘር ሲቀላቀል ደግሞ የሚያጠፋው ጥፋት አለ። እሱን ትልቅ ተቋም ናት። በውስጧ በጣም ብዙ ሰዎች አሉ፣ የሚያውቁ ሰዎች አሉ። ፈትሸው ሃይማኖት የሚያስደፍረውን አትንካ፣ ፖለቲከኛውን ደግሞ እረፍ፣ ከፈለክ እዛው ሂድ ብሎ መለየት ያስፈልጋል። ይሄ የኦርቶዶክስ ጉዳይ ነው። ኦርቶዶክስን መንካት፣ ኦርቶዶክስን መጉዳት የሚያስብ መንግስት ካለ ግን መንግስት መሆን አይችልም። ግማሽ አካሉን ጎድቶ ራሱን በጥብጦ ራሱን ረብሾ ልማት የሚያስብ መንግስት አይኖርም። በሙስሊሙም እንደዛ ነው፣ በጴንጤውም እንደዛ ነው። ብዙ አጭበርባሪ ጴንጤ አለ፣ ብዙ አጭበርባሪ ሙስሊም አለ፣ ብዙ አጭበርባሪ ኦርቶዶክስ አለ። ሰው ስለሆነ ነው። ያ መሸፈኛ መደበቂያው ነው። ሰውየው ግን የራሱ ባህሪ ስለሆነ ያ ባህሪውን ይዞ እነዚያን ጠቃሚ ተቋማት ያቆሽሻል። እሱን ለይቶ ማስተካከል
የሃይማኖት አባቶች ጉዳይ ይሆናል። በዚህ ጉዳይ ብዙ የሚያውቁ የተመራመሩ ጥበበኛ ሰዎች በውስጣቸው ስላሉ መፈተሽ አይቸገሩም። እና ሃይማኖት በሚመለከት ኦርቶዶክስ ከዚህ ቀደም ብየዋለሁ፣ አሁን ደግመዋለሁ። ለኢትዮጵያ ጌጥ ናት፣ ውበት ናት። ምንም ያጎደለችው ነገር የለም። እስላም ጌጥ ነው፣ ውበት ነው። ተከባብረው ያላቸውን ነገር እያወጡ ቢሄዱ ኢትዮጵያን ሞር ውብ ያደርጓታል እንጂ በደል የለውም፣ ጥፋት የለውም። እዚህም እዚያም የሚያስደንቁ አባቶች አሉ፣ የሚጸልዩ ስጋቸውን የሚቀጡ ለእውነት የቆሙ ሰዎች አሉ። እዚህም እዚያም የሚቀጥፉ ሰዎች አሉ። ወደፊት ህግ እያወጣን ነው። ህግ እናወጣለን። ሃይማኖትና መንግስት ተለያይተው ስራቸውን ይሰራሉ። በቅርቡ ህጉ እንደሚጸድቅ ተስፋ ይደረጋል። ያኔ ሁሉም በህግ ይሰራል። አሁን ተቀላቅሏል። ያልተቀላቀለ ጉድ የለም። እንደዛ አይቻልም። በእስላም ውስጥ ሆኖ በእስላም ተቋም ውስጥ ሆኖ ፖለቲካ ማራመድ ትክክል አይደለም። ያ ግለሰብ ፖለቲካ ካሰበ ችግር የለበትም። እምነቱን በግል እየተከተለ ፖለቲካውን ደግሞ ከፓርቲ ጋር ማራመድ ይችላል። እንዲያ ካልሆነ በስተቀረ ይበልጥ ጥፋት ስለሚያመጣ እኛም በዚህ አግባብ ብናየው፣ መንግስትም እንደ መንግስት እንዲሰራ ብንፈቅድ ለሁላችን ይጠቅማል። መሰረተ ልማት በሚመለከት እውነት ነው፣ ገና በጣም ብዙ ነገር ይቀራል። ዋግ እኔ ሄጄ ነበር። እህቴ እንዳለችው ነው። የሚገርም ታሪክ አለ፣ ጀግኖች አሉ። ግን ያሳዝናል፣ አልተሰራም ስራ። እሷ ዘነጋችው እንጂ እኔ ሲሄድ መብራት የለንም ጨለማንን ብለው ከሌላ ክልል ነው ጄኔሬተር ጭኜ የወሰድኩላቸው። ለ6 ወር 8 ወር ዓመት አላቅም መብራት የገባው ከሌላ ቦታ ሄዶላቸው። እሱ ረስተዋለች። እሷ መንገድ ነው የምትጠይቀው። ግን ትክክለኛ ጥያቄ ነው። ዋግም ጎንደርም እውነት ነው ችግር አለ። ባህር ዳርም ችግር አለ። ዘንባባውን አትመልከቱ። ገባ ስትሉ ባህር ዳርም በጣም ብዙ ችግር አለ። እዚህ አዲስ አበባም ያለው ድህነት እንዳይመስላችሁ። ድህነት በጣም የተንሰራፋበት ሀገር ነው። ያ ሳይበቃን ደግሞ ትንሽ የነቃን ትንሽ የተማርን ትንሽ ገንዘብ ያየን ደግሞ ሰርቀን መደበቁን እንጂ መልሰን ልማቱን ወደ ህዝብ አንወስድም። በዚህ ምክንያት ሰዎች ይቸገራሉ። ይህን ተጠበቀ ሆኖ እኔ አማራ ክልል መጀመሪያ ሲሄድ በኋላም ስወያይ የተነሳው ጥያቄ የልማት ጥያቄ ነው። አንዳንዱ በጣም ትክክለኛ ጥያቄ፣ አንዳንዱ ደግሞ ለማደግ ካለ ፍላጎት ጋር የሚያያዝ ጥያቄ። ለምሳሌ ኢንዱስትሪያል ፓርክ 4 ኢንዱስትሪያል ፓርክ ያለው ክልል አማራ ክልል ብቻ ነው። አንድም ክልል 4 ኢንዱስትሪያል ፓርክ የለውም። አግሮ ሲጨመር 5። ማንም የአማራ ክልል ተወካይ ግን ኢንዱስትሪያል ፓርክ እንኳን እኛ ሻለን እንላለን አይልም። አምጣ ነው። መንገድ ባለፈው አንስቻለሁ። 3000 ምናምን ኪሎ ሜትር ነው የጀመርነው። ሁሉ አላለቀም፣ የጀመርነው ብዙዎቹ አልቀዋል። ግን የነበርንበትን ጦርነት አትዘንጉት፣ ኮሮና አትዘንጉት፣ አሁን ያለውን መተራመስ አትዘንጉት። ይሄ ሁሉ ገንዘብ ስለሚወስድ ጊዜ ስለሚወስድ መተን መንገድ የምናይበትን ጊዜ ስለምንዋጋበት የሚበላሹ ጉዳዮች ይኖራሉ፣ የሚቀሩ ጉዳዮች ይኖራሉ። ለነገሩ ሰርተንስ መቼ ታየ ብላችሁ ነው? ጎርጎራ እኮ ኢትዮጵያ ውስጥ የለም። ጎርጎራ እኮ ራሱ ፋሲል ነው። መቼም ልጆቻችሁ እንደሚናገሩ አውቃለሁ። ጎርጎራ ፋሲል ሆኖ ሲሰራ ምን ዋጋ አለው? ጎንደር እኮ ነው የተሰራው ያለው ኦሮሞ አይደለም። ጎንደር እኮ ነው የተሰራው የሚል ሹክቻ ሲመጣ ባለስልጣናት የሚሰራውን ሰውዬ እየጠሩ ማራከስ ሲጀምሩ ገንዘብ ስላጣን ይሄ ነገር ችግር እንዳያመጣብን ብለን ራሱን ለምነን የጎንደርን ሪፕሊካ የሚመስለውን ነገር ባህር ዳር ላይ ስራል ነው። ምክንያቱም ጎንደርና ባህር ዳር አንድና ያው ናቸው። ምን ልዩነት የለውም። አሁን ጎርጎራ እንዳያልቅ እየያዘ ያለው ማን ነው? ከጎርጎራ በላይ በጀት የተሰጠው አቴንሽን የተሰጠው እኮ የለም። ማን ነው ዕቃ ከፖርት እንዳይሄድ እየከለከለ ያለው? ያለቀ ስራ እኮ ነው ሳይመረቅ ቆሞ ያለው። ያ ጎርጎራን ብዙ ደክመንበት ስለሆነ የተሰራው 15 ጊዜ ሄጄ አይቼዋለሁ።
እንዲያልቅ ስለምፈልግ ማንም ሰው ጎርጎራ ሄዶ ጣናን አይቶ ያ መልክዓ ምድር አይቶ አለማድነቅ አይችልም። አስደማሚ ቦታ ነው። ግን እናንተ ካላከበራችሁት፣ እናንተ ካላደነቃችሁት ቱሪስት አይመጣላችሁም። ፋሲል እንዴት ቀረ አለች እህቴ። ፋሲል እኮ እኔ ጎንደር መጣው ካቢኔ ጋርና የጎንደር ሽማግሌዎች እራት ጋበዙኝ። አንተ እያለ ፋሲል ፈረሰ እኮ ምን ትጠብቃለህ አሉኝ። ሽማግሌዎች ጠይቀዋል ብዬ መጥቼ ተመካክረን መጽሐፍ ሽጬ የመጽሐፉን ሽያጭ ፋሲል ይገንባበት ብዬ ለፕሬዝዳንቱ በሚዲያ ዓለም እያየ አስረክቤ ትንሽ ዘጌት ሲልብኝ ፈራሁና ሌላ ገንዘብ ፈልጌ ኮንትራክተር ወስጄ ራሴ ሄጄ አይቼ አስጀመርኩ። ኮንትራክተር ከገባ በኋላ ሊያቆሽሹብን ነው፣ ሊያበላሹብን ነው፣ ሊያጠፉብን ነው ብለው ተናገሩ፣ ሰበኩ። አይሰራም ብለው አስቆሙት። ይሄው ወርቁ እኮ አለ። እኔ መቼም በግድ መጥቼ ፋሲል አስገድጄ አልሰራም። ጠየቃችሁኝ፣ ልስራ ብዬ መጣው። አይቻልም አላችሁኝ፣ እሺ ብዬ ቁጭ አልኩ። የሚኒልክን ቤተ መንግስት ካደስን፣ የኃይለሥላሴን ካደስን የፋሲል የማይታደስበት ምንም ምክንያት የለም። የአባቱን እኮ ሰራንለት። ጎርጎራ እኮ ፋሲል ነው። ምክንያት የለም የማይሰራበት እንጂ እኛ እምቢ ብለን አይደለም። ገንዘብ እኮ የግል ነው። መጽሐፍ እኮ የግል ገንዘብ ነው። ግን ይገባዋል ፋሲል፣ ጎንደርም ይገባዋል። እና በእኛም ቦታ ሆናችሁ ብታዩት ጥሩ ነው። እና ልማት ቴሌኮሙኒኬሽን በእርግጠኝነት ምነግራችሁ በእርግጠኝነት ከመቶ ያላነሱ ቀበሌዎች ኔትወርክ ገብቶላቸዋል። ከ400 በላይ ኪሎ ሜትር በላይ ፋይበር ተዘግቷል። አማራ ክልል አዲስ ዛሬ 16.5 ሚሊዮን ሰው በአማራ ክልል ሞባይል አለው። ብዙን የሰራ ነው። ይበቃል? አይበቃም። ገና ብዙ ስራ ይጠበቅብናል። ምንም የተሆነው ጉዳይ ግን አይደለም። መብራት 131 ቀበሌ አግኝቷል ባለፉት 5 ዓመታት። ድሮ መብራት አይቶ የማያውቅ አካባቢ ማለት ነው። ይቆራረጣል፣ ሽቦ ተቆርጦ ይሸጣል፣ ጠዋት መጥቶ ከሰዓት ይጠፋል። እውነት ነው። እሱ ሁሉ ደባው ሴራው እውነት ነው። በፓርክ በመንገድ በቱሪዝም ጉዳይ የላሊበላ የፋሲል የጎርጎራ አሁን ደግሞ የሐይቅ አማራ ክልል በጣም ብዙ ታሪክ ማንም ሰው እንኳን ሌላው ሰው ራሱ አማራ ነኝ ባዩ ተምሮ የማይጨርሰው ታሪክ አለ። ቢሰራ በየቦታው ቢሰራ ብንማር እንደ ሀገርም ሀብት ነው፣ ለአማራም ሀብት ነው፣ ለአፍሪካም ሀብት ነው። ፒኮክ አይታችኋል እዚህ በረንዳ ላይ እና ፒኮኩ የተሰራው አንዳንዱ ሃይማኖት ጋር ያያይዘዋል፣ አንዳንዱ ብቻ አላቅም ያያይዙታል። የሚኒሊክ ዋናው ቢሮ ውስጥ ይኸው እዚሁ ግቢ 2 ፒኮክ ያኔ በጣውላ በቅስ ሰርተው አሉ እዛ። እሱን አመተን እዚህ ያስቀመጥ ነው። ከሚኒሊክ መኝታ ቤት ፊት ለፊት ያለው የአባመላ የሀብቴ አባመላ መኝታ ፊት ለፊት ያለው እሳቸው ቤት ዙሪያው በሙሉ ፒኮክ ነው ስዕሉ። ሂዱና ይዩት። ይሄ እኔ ግቢ አይደለም፣ እኔ አልሰራሁትም። የቆሸውን ያጸዳሁት ግን መጀመሪያ ሲሰራውም ከነበረው ጊዜ አስበልጬ ነው። ጥያቄ የለውም እሱ። ከታደሰ በኋላ ታሪክ እንማርበታለን። በቱሪዝም በጣም ሀብት ነው፣ ሳይበላሽ ይቀጥላል። ያን በማቆሸሽና በማዋረድ ክብር አይገኝም። ዓላማው ግን እያንዳንዱ ዲዛይን ከራሱ ከሐሳቡ ከጽሁፉ ከቤቱ የመጣ እንጂ ምንም የለጠፍነው ጉዳይ የለም። ካላመናችሁ ስትወጡ ለምሳ ሄዱና እዩት። ሲሚንቶ ፋብሪካ አማራ ክልል የለም ማለች እህቴ። ትልቁ ሲሚንቶ ፋብሪካ ኢትዮጵያ የምታመርተውን ሲሚንቶ 50% የሚያመርተው ሰሜን ሸዋ የዛሬ ወር ገደማ ይመረቃል። በጣም ትልቁ እሱ ነው። በጣም ብዙ ብር አውጥተን ደግፈን፣ በጣም ብርቱ ሰው ነው ሰውየውም። ተጠናቋል። አሁን በቅርቡ ይመረቃል እና አማራ ክልል በሲሚንቶ ሊያማ አይችልም ማለት ነው። ይሄ በለውጥ የተሰራ ስራ ነው። የአዊ ዞን ጋር የተነሳው እና
ዋግ አካባቢ የተነሳው ጉዳይ ልማቱን በሚመለከት እኔ ከአዊ ዞን ለመጣሁ ወንድሜ ባለችኝ ትንሽ እውቀት መመስከር የምፈልገው እናንተ ጋር ያለው የመንገድ ችግር ጎንደርም አለ። እናንተ ጋር ያለው ሆስፒታል ችግር ጎንደርም አለ። ልማት በሚመለከት ሌላ ቦታ ተመክቶት እናንተ ብቻ የከፋችሁ እንዳይመስልህ። እናንተ ጋር ያለው መልካም አስተዳደር ችግር ጎንደርም አለ።